السلام عليكم ورحمة الله تعالى وبركاته. الشما هركفون هورت فتاة كوجنت سنيموتي ترجرت نيجي سني الحمد لله قالت ربنا قال سنين جا هورت كوجنت تكيا. سلام سلام ود يا قري لجوز دانا ناتوي نيت ناتو يمدام قيماموچ ማለት ነው ደህና ናችሁ ወይ በጣም ነው የምወዳችሁ ደሞ በዚህ ማለት ነው እና ዛሬ ማለት ነው አባቴ ላይ ፕራንክ ሰራለሁ ፕራንክ ማለት ነው ፕራንክ ነው ማረግ ማለት ነው ዛሬ እና ቪዲዮ እንደሚቀዳ እሱ አላቀም ማለት ነው ግን ስልኩ ከሰራ ኢትዮጵያ ነውና ማለት ነው ኢትዮጵያ እንግዲህ አንዳንድ ጊዜ ኢንተርኔት እንትን የለም ማለት ነው ስለዛ ኔትወርክም የለም ስለዛ ምናልባት አይሰራም ወይን ደግሞ ይሰራል አይታወቅም ማለት ነው ከሰራ ይሄ ቪዲዮ ለእናንተ ለቃለሁ ዛሬ ፕራንክ ነው ማረግ ማለት ነው አባቴ ለነገራችን ላይ ማለት ነው ወገኖቼ እኔ አባቴ በጣም ነው የሚወደው ማለት ነው በጣም አሁን ማለት ነው ብዙ ሰው ምን ይላል ማን ተወዳላችሁ በደንብ ቢሎ ሰው ሲጠይቅ ማለት ነው ሲጠይቃችሁ እናቴ ትላላችሁ እናቴ እኔ ጋር ደግሞ እናቴ አይደለም አባቴ ነው የሚወደው በደንብ ማለት ነው ለምን እንደሆነ አላቅም እንግዲህ ለነገራችን ላይ እኔ ያደኩኝ እናቴ ጋር ሳይሆን ሀያቴ ጋር ነው ማለት ነው ስለዛ እናቴ እንደ እህቴ ነው ማለት ነው ስለዚህ ብዙ አይወድም ማለቴ አባቴ በላይ አይወድም ግን ወዳታለሁ በደንብ ነው የሚወደው ግን ቢሆንም አባቴ ሁሉ ህይወቴ በላይ አባቴ ወዳል ህይወቴ በላይ ማለት ነው አባቴ ፋንታት ሞቻለሽ አንቺ ካሉ በእውነት ይሞታሉ እኔ በጣም ነው የሚወደው ማለት ነው ረጅም ይዲ ያኖርልኝ አላህ ያኖርልኝ ማለት ነው እና እንደዛ ነው የምላችሁ አሁን አባቴ ጋር ደውላለሁ ማለት ነው ስልክ ከሰራ ዳውዬ ማለት ነው አንድ ፕራንክ ነው ማረግ እሱ ደግሞ ቪዲዮ እንደሚቀዳ አላቅም ማለት ነው እሱ አላቅም ካወቀ አይናገርም እኔ ጋራም አያወራም አይወድም እሱ ቪዲዮ ምናምን አይወድም ማለት ነው ገባችሁ በጣም ነው የሚጣላ እንደውም ቪዲዮ እኔ ራሱ እንደሚሰራ አይፈልግም እሱ ምንም ነገር እንዳትስሪ ነው የሚል ማለት ነው ይሄን ለሴት ልጅ ቆንጆ አይደለም ሚዲያ ላይ እንዴት ታወራለሽ አንቺ ሚዲያ ላይ ወጥተሽ ብሎ ይቆጣል አይወድም ጭራሽ ማለት ነው ጭራሽ አይወድም እንደዛ ነው ብላችሁ ዛሬ ጉድ ነው ማረግ ጉድ ማለት ነው ጉድ ነው ማረግ እና እንደዛ ነው ብላችሁ እሱ ጋር ደውላለሁ እናንተ ደግሞ ላይክ ሼር ሰብስክራይብ አርጉ ማለት ነው እንደኔ ደግሞ አባቴ የምትወዱ ካላችሁ ማለት ነው እንደኔ ማለት ነው አባት እናት በላይ የምትወዱ አንዳንድ ሰው እንግዲህ ማኖር ይችላል ማለት ነው አላቅም ነኝ ካላችሁ ማለት ነው ሼር አርጉልኝ ኦኬ እና እንደዛ ነው ምላችሁ ዛሬ ማለት ነው አባቴ ፕራንክ ምን ብዬ ፕራንክ እንደማር እንዲ ብዬ አርጋለሁ ማለት ነው ፕራንኩ አባቴ ወይ ከኛ ልጆች ማን ተወዳለክ ብዬ ጠይቃለሁ ማለት ነው እኛ 5 ልጆች አለን 3 ወንድ 2 ሴት ማለት ነው እኔ ጋራ እንግዲህ እኔ የመጀመሪያ ስለሆንኩኝ እኔ ይወዳል ብዬ አስባለሁ እኔ ካልሆነ ግን ይሄ ቪዲዮ አይለቅም ጭራሽ ማለት ነው አይለቅም እናደዳለሁ በደንብ ማለት ነው ለምንድነው እኔ በጣም እሱ ስለሚወደው ማለት ነው እሱ ግን አንቺ አይደለም ካለ እናደዳለሁ በደንብ ነው የምናደድ ማለት ነው እሱ ደግሞ እኔ ከመረጠ ማለት ነው ሌሎቹ ደግሞ ይናደዳል እሱ ላይ ማለት ነው ስለዛ አሪፍ ፕራንክ ነው ብዬ አስባለሁ ለሌሎቹ ንዴት ለኔ ደስታ ወይን ደግሞ ለኔ ንዴት ለነሱ ደግሞ ደስታ ይሆናል ማለት ነው አይታወቅም እንግዲህ እኔ እንደኔ ሐሳብ ማለት ነው እኔ ይወዳል ብዬ አስባለሁ እንደዛ ብዬ አስባለሁ አይታወቅም እንግዲህ ማለት ነው ደውላለሁ ቀጥታ ነው የሚደውል እንግዲህ አይሰራም ብዙ እዛ ኢንተርኔት ስለሆነ በቀጥታ ደውላለሁ ማለት ነው እስከ መጨረሻ እኔ ጋር ቆዩ እስከ መጨረሻ የትም እንዳትሄዱ ላይክ ሼር እያረጋችሁ ማለት ነው እና ዛሬ ጉድ ነው ማረግ ጉድ
አው ኔትወርኩ አይሰራም ድር ይላል ድር ካለ አይሰራም ማለት ነው ኔትወርኩም ከባድ ነው እኛ ጋር በእውነት ቀጥታ ደውሎም የማይሰራ ትልቅ ችግር ነው ትልቅ ችግር እየሰራ አይደለም ስልኩ ድር ይላል ማለት ነው ከሰራ መልሽ ይመጣል አሁን እንግዲህ ማለት ነው ድጋሜ መጥቻለሁ በጣም ከባድ ነው ኔትወርክ የለም እዛ ጉድ እኮ ነው ሄሎ አውዝ بالله አይሰራም አይሰራም ማለት ነው ጉድ እኮ ነው ሳንቲም እየበላች ነው ቴሌ ጉድ እኮ ነው እፍ ቆይቻለሁ ሄሎ ሀቤት ወይ አልহামዱሊላህ አባች ድምጽ አይሰማም እኮ ዛሬ በአማርኛ አውራልኝ አው ያንተ ድምጽ ደግሞ ይሩቅ ነው ምንድነው ምንድነው አልከኝ እኔን ከናኛ አማርኛ አይደል እንዴ እናንተ አማርኛ ታወራላችሁ እኔ ደግሞ ብዙ አይችልም እኮ አው ለምሳሌ ከኛ ልጆች እኔ ብቻ ነው የማይችል ሌሎቹ ያወራሉ ለምንድነው አይታወቅማ አይታወቅም እንዴት አይታወቅም ጉድ እኮ ነው አማርኛ ያውልሽ አንቺ ምታቂ አረበኛ ምን አረበኛ ነው አረበኛው እኮ ትላንትና መጣውለት አይደል እንዴ ሲጀመር ራሱ ጉድ እኮ ነው ተናድጃለሁ ሌሎቹ ማስረፍ በደንብ ታወራ ዳና ነኝ አልহামዱሊላህ አንተ እንዴት ነክ ዳና ነኝ አልহামዱሊላህ አንተ እንዴት ነክ ሁሉ ሰላም ነው እግዚአብሔር ተመስገን ሁሉም ሰላም ናቸው እናቴስ ሀያቴስ ሰላም ናቸው ላቱ ሰላም ናቸው ምትክል አዳት እንደውም እንደመስላት ያቺ እግዚአብሔር ይመስገን ላ ችግር የለም ስለሱ አይደለም እኛ የምናወራ ዛሬ ማለት ነው የሚጠይቅክ ነገር አለ አንድ ነገር ሊጠይቅክ አይበል አት ውጤት ያተከነው ውጤት ሳይ ምን አልክ እንዴ መሰለሽ ፍሪ ሌላ ነገር ሌላ ጊዜ ኦኬ ሌላ ጊዜ እናወራለን ስለ እሱ ስለ ሌላ ጊዜ እናወራለን ዛሬ አንድ ጥያቄ ሊጠይቅክ እሺ
ከኛ ልጆች ማለት ነው የኛ 5 ነን አይደል ከኛ ልጆች በደንብ በልብክ በደንብ የምትወድ ማን ነው ንገሪኝ መጀመሪያ አው በደንብ የምትወድ ጀመራ ተፈጠርሽ አሁን ፍሪዬ አልኩሽ ፍሪዬ ማለት እኮ ፍሪዬ አልኩሽ እና እኔ ከአምስት ልጆች አሁን ከአንቺ እንደውም ከአንቺ በላይ የምወደው ነገር የለም እኔ በላይ የምትወድ ጀመራ እኮ ፍሪዬ አንቺ ነው የምወድሽ በቃ እኔ ነኝ የምትወድኝ በጣም ይጋር አዎ በጣም ዋይ በጣም ደስ ብለኛል ደስ ብለኛል በእውነት እንደምትለሽ ፈጣሪ መጀመሪያ የተፈጠርሽው አንቺ ነሽና አንቺ ተፈጠሪው ፍሬዎት ማለት ምን ማለት ነው ትርጉሙ ፍሬዎት ማለት ምን ማለት ነው ትርጉሙ ፍሬዬ ማለት በአማርኛ ነው በኦሮምኛ በአማርኛ ከሆነ ፍሬዎት ማለት እኮ አንቺ ከኔ አድራሽ ወጣሽ ከነባሽ ወጣች አንቺ ፍሬንሽ የሚባል ነገር ነው አይደል አሪፍ ነው እኔ ደግሞ እኔ ባላህ ሌሎቹ ማናዙ ትወዳለክ ብዬ አስቤ ነበርኩኝ ለካ አንተ እኔ ትወደኛለክ ማለት ነው አይረባቂ ታይስ መጀመሪያ ፈጣሪ አንቺ ነሽና አንቺ ደግሞ ሌላ ሰው ወዳለ እንዴ እነሱ እንዳይሰሙ አንቺ ሁሉ ነገር እኮ በሳቅ ነው የምትጨርሺ ምን አልክ አንቺ ሁሉ ነገር በሳቅ ነው የምትጨርሺ አይደል አንቺ ምን ጊዜ ማለት በሳቅ ነው አንቺ በቃ በሳቅ ነው የምትጨርሺ ሁሉ ነገር ትወድኛለህ በደንብ ማለት ነው ሁሉ በላይ ማለት ነው ከኛ ልጆች ከሁሉ በላይ እኔ ትወድኛለህ ማለት ነው አውና ከሁሉ በላይ አንቺ ነሽ በቃ ፈጣሪ እንደውም መጀመሪያ ያገኘሽ አንቺ ነሽና አንቺ እንደውም አሁን ያገኘሁት መጀመሪያ ያገኘሽ አንቺ ነውና አንቺ በቃ ነው ነገር የለም ዋው በጣም ደስ ይላል እኔም እኮ ዛሬ ደስ ብሎኛል እኔም ደስ ብሎኛል በጣም አይበል ከፍት ጋር ያለው እኮ ከፍት እየጠበቅኩ ነው እኮ ከፍቶች እየጠበቅክ ነው አይዞህ እንግዲህ ሌሎቹ እንትን የሉም እንዴ አዎ ምን ላድርግ ካፍታሙ የለም እንዴ አጥርገው ነው ማለት ነው አብረን እየቀበልን ነው በቤት ይቀር ደግሞ ከፍቶች እየጠበቅኩ በጋራ አይዛችሁ እንግዲህ በርቱ ዝናብ አለ እንዴ አዎ እንዴ በተረሽ ፍሬው ኦዬ እንዴ በተረሽ ሁሉም ነገር ያገኛሉ ሁሉም ነገር ባንቺ ነው ያገኛሉ በኋላ ከብቶኔ በኋላ ቤቶኔ ቤቱ የሞላልሽን አንቺ ነሽና እኔ እንደውም እጅን አለሽም እግዚአብሔር ፈጣሪ አምላክ ከአንቺ ጋር ይሁን አሜን ብያለሁ በጣም ነው የማመሰግንክ እኔም በጣም ነው እንግዲህ እኔም ምን ኃይል እንደሚወድክ ታውቃለህ አይደል ህይወቴ በላይ እኮ ነው የሚወድክ አባቴ ሺህ አመት ኑርልኝ
ሺህ ዓመት ማለት ነው። ረጅም እድሜ እና እንደዛ ነው ዛሬ እናንተ አሁን ኢትዮጵያ ገብቼ እናንተ የሚከሱ ማለት ነው አማርኛ በደንብ ስላስለምዳችሁኝ ተዋችሁ እሱ ብቻ እናንተ ካሳለሁ ጉድ እኮ ነው በጣም ደስ ይላል አመሰግናለሁ እስካሁን ድረስ እኔ ጋር ስለቆየክ ስለአወራህልኝ እኔ እየጠየቅኩልክ ጥያቄም በስነ ስርዓት ስለመለስክልኝ ማለት ነው የኔ አባት የኔ አባት በጣም ነው የማመሰግንክ ደስ ይላል አይደል እንግዲህ አሪፍ ነው በጣም ደስ ይላል እንዴ መስራሽኝ ፍሬ ኦዬ አንድ ሳምንት ደም ያቺ ልጅ ጋጣው አታም ከቆየሽ እንዴት ለክ ሁሉ ነገር ደም መስለም ማናቱ ደም ችላ ሰው ላይ መጣሽ እንግዲህ ደግሞ እግዚአብሔር ደግሞ ይሰው አድርጎሽ እግዚአብሔር ተመሰገነውና አንቺ ትልሰውሽ እግዚአብሔር ተመሰገነ ችግር የለም እናቴም ደግሞ ወደሃለሁ አንተ በላይ አይደለም እንጂ ማለት ነው በጣም እና እንደዛ ነው መልካም ቀን ይሁንልክ እንግዲህ ማለት ነው አሁን ልሄድ ነው አሜን በቃ ካጠሙ እንደ ከትሪ ነው ታረጣው እቃል ያረች አናግርሽ ኖ አሁን አያወራ ምንም ሌላ ጊዜ ሳንቲም የለኝም እኔ አው ሌላ ጊዜ አወራለሁ እነሱ ጋራ ችግር የለም እሺ በሰላም ጤናና ሰላም ከእንግዲህ ይሁን አሜን ይሰው መውለድ እሺ ሰላሙን አሜን አባቴ እሺ እኔም በጣም ነው የሚወዳችሁ ፈጣሪ አምላክ ከአንቺ ጋር ይሁን አሜን ብያለሁ እሺ በቃ ቻው መልካም ጊዜ ይሁንላችሁ እሺ በቃ መልካም ጊዜ ይሁንልሽ ውድ ቤተሰቦቼ ደስ ብለኛል ማለት ነው ጉድ እኮ ነው ጉድ ነው አባቴ እኔ መርጧል ማለት ነው በጣም ደስ ብለኛል ሌሎች አሁን ይናደዳሉ በጣም ይናደዳሉ ማለት ነው የራስ ጉዳይ እኔ ምን አገባኝ እና እንደዛ ነው የሚላችሁ በጣም ነው የሚወዳችሁ ማለት ነው ሁላችሁንም ሰብስክራይብ ላይክ ሼር አድርጉልኝ እና ማለት ነው እስካሁን ድረስ እናንተም እኔ ጋር ስለቆያችሁ ማለት ነው በጣም አመሰግናለሁ ነው የሚላችሁ ላይክ ሼር ያርጋችሁ መልካም ቆይታ